እንደ ቢዝነስ ሶሻል ሚዲያ ላይ ቪው እና ፎሎ ማሳደድ አለ። አንድ ሰው ፌመስ ነው ማለት ኢንፍሉዌንሰር ነው ማለት አለ። የሚመርጠው ኢንፍሉዌንሰር ለእኔ ብራንድ ይሆናል፣ የኔን ብራንድ ሪፕሬዘንት ሊያደርግ ይችላል የሚለው ነገር ኮንሲደር መደረግ አለ። በዚህ ቪዲዮ ላይ ከእሱ ጋር በነበረን ሚቲንግ ለእሱም ሪኮመንድ ያደረጉትን ፋይናሊ ደግሞ ኢምፕሊመንት አድርጎት የሚፈልገውን ሪዛልት ያመጣበትን ስትራቴጂ ሼር አደርጋችኋለሁ። ለዚህ ቻናል አዲስ የሆናችሁ ስሜ ዮናታን ይባላል። ለዲጂታል ማርኬቲንግ፣ ስለ ኦንላይን ስራዎች እና ሪሌትድ ስለሆኑ ፖይንቶች ቻናል ላይ ዲስከስ እናደርጋለን። ቻናላችን ሰብስክራይብ በማድረግ ቤተሰብ ነው። ከሳምንት በፊት ለዲጂታል ማርኬቲንግ ሰርቪሳችን ሲባል ከሆነ ክላይንት ጋር ሚቲንግ አድርገን ዲስከስ እያደረግን ነበር እና ያኔ ሪኮግናይዝ ያደረግኩት በጣም ብዙ ፎሎወርስ አሉት፣ ቪው ምናምን ፖስት የሚያደርጋቸው ቪዲዮዎች በጣም ብዙ ሰው ያለታል። ነገር ግን ሴልስ ምንም እየመጣለት አልነበረም። ከስተመር እያወቀው ራሱ አልነበረ በትክክለኛ ማለት ነው። ቪው ይጨምራል፣ ፎሎወር አለው። ነገር ግን መጥቶ የእሱን ፕሮዳክት ወይም ደግሞ የእሱን ሰርቪስ የሚጠቀሙ ሰዎች በጣም ትንሽዬ ሰዎች ነበሩ። ብዙ ቢዝነሶች ሶሻል ሚዲያ ላይ የሚሳሳቱት ነገር የመጀመሪያው ይዘው የመጡትን ፕሮዳክት ወይም ሰርቪስ ለሁሉም ሰው ለማስታወቅ ይሞክራሉ። ሴግመንት አይደረግም፣ ኦዲየንሳቸው ሴግመንት አይደረግም። ምክንያቱም ይሄ ነገር ድሮ ትራዲሽናል ማርኬቲንግ ላይ የነበረ ነገር ነው። ባነር ላይ ቴሌቪዥን ላይ ማስታወቂያ በሚሰራበት ጊዜ ሴግመንት ማድረግ አንችልም። ኦዲየንሶቻችን ለሁሉም ተደርጎ ነው ማስታወቂያ የሚሰራው። ያ ነገር አሁንም ላይ በትክክል የሶሻል ሚዲያን ኮንሴፕት በትክክል ካለመረዳት ብዙ ፋውሎች እየተሰሩ ነው። ምክንያቱም ሶሻል ሚዲያ ላይ በሚመጣበት ጊዜ ማድረግ ያለብን ኦዲየንሳችን መጀመሪያ ላይ ሴግመንት መደረግ አለበት። ይዘን ከመጣ ነው ፕሮዳክት ተነስተን ማለት ነው። የኔን ሰርቪስ ስፔሻሊ ሰርቪስ ይዞ የመጣ ከሆነ የኔን ሰርቪስ ሊገዙ የሚችሉ ሰዎች የት አካባቢ ነው ያሉት? ምንድን ነው የሚያስደስታቸው? ሶሻል ሚዲያ ላይ ምን አይነት ኮንቴንቶችን ነው ቼክ የሚያደርጉት? የትኛው ሶሻል ሚዲያ ፕላትፎርም ላይ ነው ያሉት? ኢንካም ሌቭላቸው ከስንት እስከ ስንት ነው? ጀንደራቸው ወንዶች ናቸው ሴቶች ናቸው? እያንዳንዱ ነገር ሴግመንት መደረግ አለበት። ሴግመንት አድርገን ማስታወቂያ መንሰራ ከሆነ ለትክክለኛው ሰው ስለሆነ ማስታወቂያችን ደሊቨር የሚደረገው አክሽን ይወስዳሉ፣ ሰርቪሱን ይገዙታል ወይም ደግሞ ይጠቀሙታል ማለት ነው። ነገር ግን ለትክክለኛ ላልሆነ ሰው ከሆነ የኛ ማስታወቂያ የሚደርሰው ያዩታል፣ ፎሎወራችን ይጨምራል፣ ኦዲየንስ ቪዋችን ይጨምራል። ነገር ግን አክሽን አይወስዱም። እኛ ደግሞ እንደ ቢዝነስማን የሚያስጨንቀን ነገር አይ ቲንክ ፎሎወር እና የቪው ብዛት ነው ብዬ አላስብም። ምክንያቱም እነኛ ሰዎች ቪው አድርገውት ፎሎወራችን ጨምሮ መጥቶ እኛ ሰርቪስ ወይም ፕሮዳክት መግዛት አለባቸው። እንደ ቢዝነስማን ያዋጣን እሱ ስለሆነ፣ ስለዚህ ይሄን ሚስቴክ እናንተም እየሰራችሁት ከሆናችሁ ይህን ሚስቴክ አስተካክሉ። ማስታወቂያ ከመስራታችሁ በፊት ታርጌት አድርጋችሁ ማስታወቂያ ወደ ሊቨር የሚደረጉ አድርጉ። ሁለተኛው ቢዝነሶች የሚሳሳቱት ነገር ትክክለኛ ሶሻል ሚዲያ ኢንፍሉዌንሰር አለመምረጥ። ብዙ ጊዜ ምንድን ነው ማየው፣ አሁን ላይ ኢንፍሉዌንሰሮች እየተጠቀሙ ማስታወቂያ የሚያሰሩ ካምፓኒዎች አሉ። በጣም አሪፍ ነው፣ ሪኮመንድ አደርጋለሁ። እኔም እንደ ቢዝነስ እየሰራሁበት ያለሁት ነገር ነው። ምክንያቱም እኛ አሁን ከረንትሊ ዲጂታል ማርኬቲንግ ላይ ነው የምንሰራው። ስለዚህ ለተለያዩ ማስታወቂያ ኢንፍሉዌንሰሮችን አምጥተን እንጠቀማለን። ነገር ግን ብዙ ሰው ሲሳሳት ማየው ነገር ትክክለኛ ሶሻል ሚዲያ ኢንፍሉዌንሰር አለመምረጥ ነው። ምክንያቱም እያንዳንዱ ኢንፍሉዌንሰር ለእኛ ብራንድ ትክክለኛ ኢንፍሉዌንሰር ነው ማለት አይደለም። ለምሳሌ ህግ ላይ የሚሰራ ወይም ደግሞ የሆነ ሰርቪስ ላይ ሕክምና ላይ የሚሰራ ካምፓኒ ወይም ደግሞ ቢዝነስ አንድ የሚሰራ የሚቀልድ ያልሆኑ ነገሮችን ሶሻል ሚዲያ ላይ እየሰራ ፌመስ የሆነ ሰው አምጥቶ ማስታወቂያ ቢያሰራ ቪው ሊጨምር ይችላል፣ ብዙ ፎሎወር ሊያገኝ ይችላል። ነገር ግን እሱን አምነው የእሱን ፕሮዳክት ወይም ሰርቪስ የሚጠቀሙ ሰዎች በጣም ትንሽ ነው። ገብቷቸዋል አይደለ? ስለዛ ኢንፍሉዌንሰር በምትመርጡበት ጊዜ ይህ ኢንፍሉዌንሰር እኔ የምመርጠው ኢንፍሉዌንሰር ለእኔ ብራንድ ይሆናል፣ የኔን ብራንድ ሪፕሬዘንት ሊያደርግ ይችላል የሚለው ነገር ኮንሲደር መደረግ አለበት። ኮንሲደር ካልተደረገ እንዲሁም አንዳንዴ ትክክለኛ ኢንፍሉዌንሰር ካለመምረጥ የተነሳ ኢቭን ያለንን ብራንድ ሪፒቴሽን ራሱ ልናጠፋው እንችላለን። በቃ በዛ ኢንፍሉዌንሰር ሊሆን ይችላል የኛ ብራንድ ራሱ ሊሳልም ይችላል። ስለዚህ ኢንፍሉዌንሰር ከመምረጣችሁ በፊት ትክክለኛ ኢንፍሉዌንሰር መምረጣችሁን እርግጠኛ። ሶስተኛው ትክክለኛ ሶሻል ሚዲያ ፕላትፎርም አለመምረጥ። ብዙ ቢዝነሶች የሚሳሳቱት ነገር፣ አንድ ቢዝነስ ሲመጣ ታርጌት አድርጎት የሚመጣው ከስተመር አለ። ለምሳሌ አንድ የቢዩቲ ፕሮዳክቶችን እያመረተ የሚሸጥ ካምፓኒ ቢኖር እሱ ታርጌት የሚያደርገው ወጣቶችን ሊሆን ይችላል። ኤግዛምፕል ነው፣ ወጣቶችን ሊሆን ይችላል። ወይም ደግሞ በኢንካም ሌቭላቸው ከዚህ እስከዚህ ብሎ ታርጌት ሊያደርግ ይችላል። ታርጌት ካደረገ በኋላ ከስተመሮችን ወይም ሴግመንት ካደረገ በኋላ ማድረግ ያለበት ምንድነው? የእኔ ኦዲየንሶች አብዛኛውን ጊዜያቸው የሚያሳልፉት የትኛው ሶሻል ሚዲያ ፕላትፎርም ላይ ነው ብሎ ታርጌት ማድረግ አለ። ኢንስታግራም ላይ ነው፣ ቲክቶክ ላይ ነው፣ ፌስቡክ ላይ ነው፣ ሊንክዲን ላይ ነው፣ ስናፕቻት ነው፣ የትኛው ሶሻል ሚዲያ ፕላትፎርም ላይ ነው የሚለውን ነገር በትክክል መጀመሪያ ላይ ማወቅ አለበት። ካላወቀ ኮንቴንቶቹ ፑሽ ሊደረጉ ይችላሉ፣ ፖስት ሊያደርግ ይችላል፣ ፖስት ማድረግ ስላለበት ብቻ። ነገር ግን እሱ ማስታወቂያውን እየሰራ ያለው ለእሱ ከስተመሮች አይደለም፣ ላልሆነ ከስተመር ነው እየሰራ ያለው ማለት ነው።
ሌትስ ሴይ ስናፕቻት ላይ ብዙ ጊዜ እኛ ጋር ያን ያክል ብዙ ፎሎወር ብዙ ተጠቃሚ ባይኖር ስናፕቻት ላይ ማስታወቂያ ብናሰራ ሌትስ ሴይ ስናፕቻት ላይ የሚያሳልፉ ሰዎች ለምሳሌ ቲኔጀርስ ሊሆኑ ይችላሉ። ለቲኔጀርስ ሄደን የሪል ስቴት ማስታወቂያ ብንሰራ 18% ዳውን ፔመንት 17% ዳውን ፔመንት አስባችሁታል? ያ ቲኔጀር እንዴት ነው አክሽን የሚወስደው? የእኛን ሪል ስቴት እንዴት ነው ሊገዛ የሚችለው? ስለዛ መጀመሪያ ላይ ማድረግ ያለበት ኦዲየንሳችን ካወቀን በኋላ የኔ ኦዲየንስ የትኛው ሶሻል ሚዲያ ፕላትፎርም ላይ ነው ያለው፣ ፕላስ በምን አይነት ቢዝ ብነግረው ነው ያን አክሽን ወስዶ የኔ ፕሮዳክት ወይም የኔ ሰርቪስ ሊጠቀም የሚችለው የሚለው ነገር በስትክክል መታወቅ አለበት እንጂ በቃ የሆነ አካውንት ክሬት ማድረግ ስለቻለን ብቻ ወይም ደግሞ ቪዲዮ መቅረጽ ስለቻለን ብቻ የሆነ እየቀረጽን ምናምን ቪዲዮዎችን እያደረግን ፑሽ ስላደረግን የሆነ ሪዛልት ይመጣል ማለት አይደለም። ስለዛ ሁሌም ወደ ሶሻል ሚዲያ በምትመጡበት ጊዜ እንደ ቢዝነስማን ሪተርኑን አስባችሁ ነው የምትመጡት እንጂ አድቨርታይዝመንት የመስራት ወይ ማርኬቲንግ የመስራት ሱስ ያለበት ሰው የለም። አፍተሩል በአድቨርታይዝመንቱ አማካኝነት የሆነ ኦዲየንስ ያገኛል፣ የሆነ ከስተመር ያገኛል። ከዛ ከስተመር የሚያገኘውን ነገር አስበው ነው ቢዝነስማን ማርኬቲንግ የሚሰራው። ከዛ ማርኬት ደግሞ የምታደርጉ ከሆነ መጀመሪያ ላይ ኦዲየንሳችሁን ማወቅ፣ ከስተመሬ ማን ነው የሚለውን ነገር ማወቅ ከመረጣችሁ በኋላ ኢንፍሉዌንሰር መጠቀም ካለባችሁ ትክክለኛ ኢንፍሉዌንሰር መጠቀም አለባችሁ። ፌመስ ብዙ ሰው ሊያውቅ፣ ፌመስ ማለት ብዙ ሰው የሚያውቀው ሰው ነው። ኢንፍሉዌንሰር ደግሞ ማለት አድርግ ያለውን ነገር የሚያደርግለት ሰው ደግሞ ከሆነ ኢንፍሉዌንሰር ነው። ስለዛ ትክክለኛ ኢንፍሉዌንሰር ማምጣታችሁ እርግጠኛ ነው። ሶስተኛ ደግሞ ትክክለኛው ፕላትፎርም ለእናንተ ቢዝነስ ወይም ለእናንተ ብራንድ የሚሆነውን ትክክለኛ ሶሻል ሚዲያ ፕላትፎርም መጠቀማችሁ ወይም መምረጣችሁ እርግጠኛ ነው። የግድ ሁሉም ላይ ማስታወቅም ላይ ይጠበቅባችሁ ይችላል። መርጣችሁ ቲክቶክ ላይ ብቻ ፎከስ አድርጋችሁ ሊሰሩ ይችላላችሁ። ኢንስታግራም ላይ፣ ፌስቡክ ላይ፣ ሊንክዲን ላይ ሊሆን ይችላል። አንዱ ሶሻል ሚዲያ ፕላትፎርም ላይ ጀምራችሁ ከዛም በኋላ ኤክስፓንድ እያደረጋችሁ መሄድ ትችላላችሁ። ለዛሬ ነበረኝ ለማርኬቲንግ ስለ ዲጂታል ማርኬቲንግ ሼር አድርጓችሁ ኮንቴንት ግን ይመስላል። ልክ እንደዚህ አይነት ኮንቴንቶችን ማየት የሚያስደስታችሁ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ